ብዙ ሙስሊም ወንድሞችና እህቶች ይሄንን ባለመረዳት ምክንያት እርስ በርስ በጣም ይበዳደላሉ በጣም ከባድ የሆነ ፍትጊያ ነው ያለው በወንድም ጉዳይ ተጠየቃለህ በስጋ ወንድም ጉዳይ አረ ኻሊድ ወሱኮ በጣም አስቸጋሪ ሰው ነው በቃ ይበጠብጠኛል እኔ እኮ ከሱ ጋር መኖር አልችልም የስጋ እህትሽ ተባለ አረ እሷ እኮ ከመጣች ቤቱ ባንድ እግሩ እኮ ነው የሚቆመው በቃ ባንድ እግሩ በቃ እቃዎች ራሱ ወዲያውኑ ከሳሎን ተሰብስበው የበላንበት ካለ ቀጥ ራሳቸው ነው ኪችን የሚገቡ ተነስተው እሷ ከመጣች አይችሉም ሳኖች ራሱ መታገስ አይችሉም የእሷ ንግግር እውነትሽ ነው አንተም እውነትህን ነው ሐቅ ግን አላችሁ ሐቃቸውን መጠበቅ ያስፈልጋል ምን ማለት ነው አንተን የመጣ ብትበጥም ያረገ ወንድም አንቺን የመጣች ብትበጥም ታረግሽ እህት ትዳርሽንም የምትበጠበት ከሆነ ኮስታር በየ ነው የምናገረው የማስወገድ ስልጣን አለ ከህይወት ውስጥ እንዳደርሱብኝ ማለት ይችላል መብት ነው አንተ ቤት የፈረሰ ትዳር የፈረሰ በወንድም ምክንያት በእህትሽ ምክንያት ትዳርሽ የፈረሰ ቤቱ የፈረሰ ከሆነ ልጆችሽ አክስታችሁ መጣሽ ሲባሉ ወሚሉ ከሆነ አጎታችሁ መጣ ሲባሉ ልጆቹ የሚደበቁ ከሆነ አንተና መሰለ አጎታቸውና አንተ ቁጭ ብላችሁ ማውራት አለበት ከወንድም ጋር ለመነጋገር ፍቃደኛ ካልሆነስ በቃ ቀይ መስመር ነው የምታሰምረው ቀይ መስመር ታሰምራለህ አንተም ለኩም ዲንኩም ወሊ ዲንኩም ቋል አይደለም ይሄ ምን ነካ ለኩም ሐያቱኩም ወሊ ሐያቲ የሚባልም አለ ለእናንተም ህይወት አላችሁ ለኔም ህይወት አለ ቢታመም ሐቁ ነው ተጠይቀዋለህ ቢያጣ ሐቁ ነው ተረዳዋለህ ግዴታ ነው ተለያይታችሁም ሐቅ አለ ይሄንን በጣም ጠንቅቆ ማወቅ ያስፈልጋል የመጀመሪያ ሐቅ ሁለተኛ ቢሄቪየር ነው